ውድ የዚህ ዩቲዩብ ተከታታዮች ባለፈው 5 ጥያቄዎችን ሰርተን በሚቀጥለው ሌላ ቀሪ ጥያቄዎች አሉን ነበር። እዛው ላይ የነበሩ 3 ጥያቄዎች እነሱን በሌላ ዝግጅት እንሰራቸዋለን ባልኩት መሰረት ዛሬ ልሰራ ያው ተገኝቻለሁ። እናንተም እነዚህን ጥያቄዎች ሲሰሩ በደንብ በመከታተል ተጠቃሚ እንድትሆኑ በማሳሰብ ይኸው ሶሉሽኑን ወይም መፍትሄውን የጥያቄው መፍትሄ ይኸው ብያለሁ። ወደ ጥያቄው መፍትሄ ቀደም ብዬ እንደተናገርኩት እንግዲህ ያው በተነጋገርነው መሰረት ያው ቀሪ 3 ጥያቄዎችን እንሰራቸዋለን። በሌላ ፕሮግራም ባልኩት መሰረት ያው እነዚህ ጥያቄዎች ለመስራት ተገኝቻለሁ። 6ኛ ጥያቄ እንግዲህ 5ኛ እስከ 5ኛ ጥያቄ ሰርተን ነበር ያቆምነው። 6ኛ ጥያቄ እስኪ እንስራ። እንግዲህ 6ኛ ጥያቄ የሚለው ዘ ዴሲማል ፎርም ኦፍ ይላል። ዘ ዴሲማል ፎርም ኦፍ 3/4% ነው ይላል። ዴሲማል እንግዲህ አስርዮሽ ማለት ነው። ዴሲማል ማለት ምንድነው? አስርዮሽ ማለት ነው። አስርዮሽ በነጥብ የተቀመጠ ቁጥር አስርዮሽ ዴሲማል ይባላል እንግሊዝኛው። ሶ 3/4% ኤክሳይዝ መጀመሪያ ዋት ኢዝ 3/4 የሚለውን እናያለን ማለት ነው። መጀመሪያ 3/4 ምንድን ነው የሚለውን ካየን በኋላ ፐርሰንት ማለት ደግሞ ምን ማለት ነው የሚለውን እያየን እንሄዳለን ማለት ነው። ይሄንን 3/4 3 ለ4 በማካፈል እናገኘዋለን መጀመሪያ ማለት ነው። 3ን ሲካፈል ለማን እናደርገዋለን? ለ4። ስለዚህ 3 ለ4 ስለማይችል 0 እናደርግና ነጥብ አድርገን እዚህ ላይ 0 በመስጠት እንጀምራለን ማለት ነው። 30 ለ4 ስንት ጊዜ? 7 ጊዜ ይደርሰዋል። 7 በ4 ሲባዛ በምንድን ስንት ነው? 28 ነው። እንቀንሰዋለን። ስንቀንሰው 2 ይቀራል። ስለዚህ አሁንም እዚህ ላይ 0 ጨምረና ስንት ጊዜ ይደርሰዋል? 20 ለ4 5 ጊዜ ነው። 5 ሲባዛ በ4 ስንት ይሆናል? 20 20 ስንቀንሰው ምንም ይሆናል ማለት ነው። ምንም ማለት 0 ነው ማለት። ስለዚህ ይሄኛው ቁጥር እንግዲህ በሌላ አገላለጽ ስንገልጸው ይሄ 3/4 ማለት 0.75 ነው ማለት 0.775 5 ምን ፐርሰንት ነው ማለት። ስለዚህ ፐርሰንት ማለት ምን ማለት ነው? ፐርሰንት ማለት ኦቨር 100 የተገለጸው ቁጥር ኦቨር 100 ማለት ነው። ፐርሰንት ምልክቷ ይቺ ምልክት የምታሳየን የተገለጸው ቁጥር ሲካፈል ለስንት? ሲካፈል ለ100 ማለት ነው። ለ100 ማለት ነው። ስለዚህ ይሄን ስናመጣ ወደዚህ ፐርሰንት 0.75% ካልን እንደማለት ነው። እኩል ይሆናል 0.5 አይደለ? 0.75 የተገለጸው ቁጥር ነው። ፐርሰንቷ ደግሞ ኦቨር 100 ነች። ኦቨር 100 አድርገን እንገልጸዋለን ማለት ነው። ከዛ በኋላ እንግዲህ በዜሮ ባለው ቁጥር ስናካፍል የዜሮዎቹን ያክል ምንድነው ስናካፍል ወደኋላ ነጥቧ ትንቀሳቀሳለች ማለት ነው። ይሄ ማለት በሌላ አባባል 1 2 ይቺ 0 ስናጠፋ ከዚህ ነጥቧ ወደኋላ 2 ትንቀሳቀሳለች ማለት ነው። ያ ማለት 0 ነጥብ እናደርግና 2 እዚህ ጋር 1 2 ስለምንል ምንድነው የምናደርገው? 2 0 እዚህ ጋር እናደርጋለን ማለት ነው። ከዛ ማንን እናስቀምጣለን? 7 5 this is the decimal form of what this one therefore ብለን እዚህ ጋር therefore ማለት ነው። ስለዚህ so therefore 3/4% means which is equal to 0.0075 ብለን ዴሲማል ፎርሙ ይሄ ነው ማለት ነው። ይሄኛው ፐርሰንት ነው፣ ይሄኛው ደግሞ ዴሲማል ነው ማለት ነው። ይሄ ፐርሰንቴጅ ወይም ደግሞ መቶኛ ስንለው ይሄንን ደግሞ አስርዮሽ እንለዋለን ማለት ነው። ስለዚህ ይሄንን ፈልጉ የተባልነው this is the final answer what I asked is there ኦኬ። ይሄን ይመስላል ማለት ነው። ሌላው ወደ 7ኛው ስንሄድ question number 7 says if 24 says 24
x 18 and it says and x minus 1 are what? In proportion. Are what? Are in proportion ይላል። in proportion ካለን በቅደም ተከተል በምንድን ነው የምናደርገው? ሬሾ ነው የምንሰራ ማለት ነው። ሬሾ which means ይሄ ማለት በሌላ አባባል ስለዚህ የኤክስን ዋጋ ፈልግ ነው የሚለን ሶ 24 24 ሬሾ ኤክስ is equal to 18 ሬሾ what was that x ሁለት ተርም ስላለው በቅንፍ ነው የምናስቀምጠው። ሁለት ተርም ስላለው ማለት ይሄ በሌላ አባባል ምን ማለት ነው ስንል ይሄንን 24 ሬሾ ኤክስ ማለት 24 ስንተኛ ማለት ነው? ኦቨር ኤክስ ማለት ነው። ኦቨር ኤክስ is 18 ስንተኛ ማለት ነው? ኤክስ ማይነስ 1 ማለት ነው። ኤክስ ማይነስ 1 ማለት so cross multiplication will give us this one should be multiplied by this one. This implies yes 24 times we should use bracket because we have two terms here. ስለዚህ አሁን ብራኬት ባናረግበት ይሄ ኤክስን ብቻ ባስቶ ይሄን ሳያባዛ ይቀራል ማለት። ስለዚህ ሁለቱንም የግድ ይሄ እንዳንድ ተርም ስለሚያዝ ላይ ያለና ቁጥር ስለሆነ ነው ሁለት ቁጥር የሚመስለን እንጂ አንድ ቁጥር ስለሆነ በቅንፍ ነው የምንጠቀመው ማለት ነው። x minus 1 equal to 18 times what x ነው ማለት ነው። this is ከዛ ይሄንን እያንዳንዱ እየገባ ያባዛል። ይሄ ማለት 24 x ይመጣል ሲቀነስ 24 ነው የሚመጣ እኩል ይሆናል ስንት ይመጣል? 18 x ይመጣል ማለት። ስለዚህ ላይክ ተርም ማሰባሰብ ነው። ላይክ ተርም ማለት ተመሳሳይ ቁጥሮች ናቸው። x ያለባቸውን መደመር ከሆነ መደመር መቀነስ ከሆነ መቀነስ። እዚህ ላይ ግን ኢናወር ኬዝ ይሄ ቁጥር ወደ ቀኝ ሲሄድ ማይነስ የነበረው ፕላስ ይሆናል። ይሄኛው ደግሞ ፕላስ ነበር ወደዚህ ሲመጣ ወደ ጓደኛው መቀነስ ይሆናል ማለት ነው። ሶ 24x minus this is 18x which is equal to 24 ይመጣል ማለት ነው። 24 ከዛ ይሄንን ምን እናደርጋለን? ከ24 18 ሲቀነስ ስንት ይመጣል? ከ24 18 ሲቀነስ ይመጣል 6x ይመጣል አይደል? 6x እኩል ይሆናል ከማን ጋር? ከ24 ጋር። አሁን የኤክስን ዋጋ ፈልጉ ነው የሚለን። ኤክስን ዋጋ ፈልጉ ስለሚለን ለ6 ይሄንን ለ6 6 በ6 ሲካፈል አንድ ነው። አንድ ሲባዛ በኤክስ ኤክስ ይሆናል። ዜን ኤክስ which is equal to 24 ለ6 ስናካፍል ደግሞ ስንት ይቀራል? ስንት ይደርሰዋል? ድርሻችን ስንት ነው? ድርሻችን 4 ይሆናል ማለት ነው። so the value of x this is the final answer for our question የቫሪያብላችን ዋጋ የኤክስ ዋጋ 4 ይሆናል ማለት ነው። 4 ይሆናል ማለት ነው። ሌላው እና የመጨረሻው የዛሬ ዲስከሽናችን የመጨረሻ የሚሆነው 8ኛ ጥያቄ ነው። 8ኛ ጥያቄ ነው ማለት ነው። 8ኛ ጥያቄያችን ምንድነው የሚለው if a point የሆነ ፖይንት ተሰጥቷል። ፖይንት እንግዲህ ኮኦርዲኔት ጂኦሜትሪ ላይ ነው ማለት ነው። ኮኦርዲኔት ጂኦሜትሪ እንግዲህ ምን ተሰጥቶናል? ፖይንት ተሰጥቶናል። ፖይንታችን ማን ነው? ፖይንታችን 2 ነው ማለት ነው። 2 is given placed on a line ሌላ question ተሰጥቶናል። equation of line ተሰጥቷል። line equation of ላይናችን ደግሞ ማን ነው? y is equal to mx. M is the slope. Remember that. This one is what? Slope ያለበት ሶ እዚህ ጋር ያሉት የመጀመሪያው ኮኦርዲኔት ሁሌም ቢሆን እዚህ ጋር የመጀመሪያው ኮኦርዲኔት የኤክስ ሲሆን የሁለተኛው ኮኦርዲኔት ደግሞ ማን ነው? የመጀመሪያው ኤክስ ዋይ ነው። ሁሌም ኤክስ ዋይ ኮኦርዲኔት ሲጻፍ እንደዚህ ነው ማለት ነው። ስለዚህ የመጀመሪያው የኤክስ የሁለተኛው ሁሌም ቢሆን የዋይ ኮኦርዲኔት ነው። Please remember that the first coordinate is x and the second coordinate is y. So our
equation of line says y which is equal to mx, but the point is given as 2, 8. So 2 for x and 8 for that is y, which means we are going to substitute. ምንድነው የሚለው መጨረሻ ላይ ምክንያቱም ጥያቄያችን ምንድነው the value of what m ነው the value of m። ስለዚህ የy ቦታ የy ዋጋ ከy ቦታ ላይ የxን ቫልዩ ደግሞ ከx ላይ ስንተካው ማነው ምንድነው ቫሪያብሉ የሚቀረን m ነው ማለት። so 8 which is equal to m times what times 2 because it is a value of x. So dividing both sides by 2, then by 2 cancel by 2, then the remaining is what? The remaining is m which is equal to 8 over 2. 8 ሲካፈል ለሁለት ስንት ነው? ስንት ነው? 4 ይሆናል። So the value of m is 4. The value of m is 4. ስለዚህ የዛሬው ዲስከሽናችን ደግሞ የቀሩ 3 ጥያቄዎችን በመስራት ላይ ተጠናቀቀ። ለዛሬው በዚህ እናበቃለን። በሚቀጥለው ደግሞ በሌሎች ጥያቄዎች እስከምንገናኝ ሰላም ሁኑ እያልኩኝ አሁንም ቢሆን ይህንን ዩቲዩብ ታተርፉበታላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ላይክ ስታደርጉ እኔን ማበረታታት ነው። ሰብስክራይብ ስታደርጉ ደግሞ ያው ተጨማሪ ነገሮች ተጨማሪ የኔ ማበረታቻ ነው። ይሄን ቢሆን ሌላው ሼር ስታደርጉ ደግሞ ሌሎች ጓደኞቻችሁም እንዲያገኙት ይሄን ዲስከሽን እንግዲህ ቤታቸው ሆነው በቀላሉ በያዙት ስማርትፎን ትምህርታቸውን እንዲያቀላጥፉ እንዲያግዛቸው ያደርጋል። ስለዚህ ሼር አድርጉ። እነዚህን 3 ነገሮች ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከዛ ውጭ በሚቀጥለው በሌላ ፕሮግራም እስከምንገናኝ ሰላሙን ሁሉ ብዝት ያደርግላችሁ። አመሰግናለሁ።